በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። እኔ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ ፓፒ እንደዚህ እፈልጋለሁ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ። ማስጠጣት አሳልፎ መስጠት በጣም እኮ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል መጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አለፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኖሬ አላውቅም። ሀብታም ስርዓት ውስጥ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁም። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎትህ ዛሬ ደርሶላል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ እሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ እሰጠዋለሁ። ያንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ እሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። ውጪ የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ፣ ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምታየው። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በጣም ነው የሚያስጠላው። እግዚአብሔርን በጣም በቃ እስቲ ቪዲዮህን ነው ራስህን ነው አያሳፍርህም? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሐሰብ ቆሮቆንዳ አዲስ እረኛ ከብት ያስተኛ ነው ነገሩማ። የሰራው ቪዲዮ ደርሶኛል። በጣም ነው አሪፍ ቪዲዮ ነው። አሪፍ ታሪክ ነው። አሪፍ ትወና ነው። የት እንደምታቀኝ አይዶን ነው፣ ግን ጉዳዩን የኔ እናንተ እያረኩ ነው። ጥያቄ የኔ እናንተ ጉዳይ አይደለም። እኔ ምንም አይነት ፐርሰናል ኢሹ አላነሳም። ግን አቋል ወደምትለው እኔ መልስ አልሰጠም። አንተ ነህ የምታቀኝ ከሆነ ይሄን ቪዲዮ ተመልከቱ። እናንተ ደግሞ ዘሩኝ ይመቻችሁ ብለው እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው አያልቁም። ታውቃለህ፣ ከስር እያደጉ ያስቸግሩናል። እንግዲህ ቪዲዮውን እንዳያችሁት ነው። መልሱን ለእናንተ ነው የተውላችኋለሁ። እውነት እናንተ አብሯችሁ ከበላ ከጠጣ ሰው ጋር የዚህን ያህል ወጣችሁ ሚዲያ ላይ ተሳደባላችሁ? በእንደዚህ አይነት ጸያፍ ቃል ዩቲዩብ ላይ መሸቂያ ታደርጉታላችሁ? ማን? እኔ የትም አላውቅም። ሞጫ መንገድ ስታጣ ይህንን ምክንያት ይዛ አትምጣ፣ በፍጹም አትምጣ። አሁንም ጉዳዩ የኔና ያንተ አይደለም። እኔ ወጣቶችን የማይሆን ቃል ተናግረሃል፣ ቅስም ሊሰብር የሚችል ቃል ተናግረሃል ነው ያልኩት። ይሄን ደግሞ አሁንም ደግሜ እልልሃለሁ፣ ተናግረሃል። ምንም ከዚህ የተለየ የምናገረ ቃል አይኖርም። ቢከፋም እየመረረው አጥ አይ ነው ቆርቆሮ ትንሽ ሲነካ እንደሚጮህ አንዳንድ አለማወቆችን ሙሉ ልብስም ከቨር ሊያደርጋቸው አይችልም። ግን ጨዋታው ይሄ ነው። ወጣትን የነካ የለውም በረካ ነው ማለት። ስለኔ የዚህን ያህል መናገር አይጠበቅብኝም ነበር። ጉዳዩ የኔ እናንተ አታርገው አልፈልግም። የተናገርከው እንደ ማህበረሰብ ነው። ስለዚህ ውጣና ወጣቱን ይቅርታ ብል ምን ችግር አለ? ያራዳ ልጅ ሁሉም ሰው ይቅር ባይ ነው። ወጥተህ ይቅርታ ብትል ምን ችግር አለ? የዚህን ያህል ወጥተህ ድጋሚ ደረትን ነፍተህ አፈን ለመክፈት አትሩጥ።
ኤኒዌይስ ስለኔ እዛን ያህል መናገር አይጠበቅብህም ነበር። እኔን የምር አንተ የምታውቀኝ ሰው ብትሆን ኖሮ ምን አይነት የተቸገረ ፍሪክ እንደሆንኩ ታውቅ ነበር። ዝና ላይክ ፎሎ ፈልገው ነው ላልከው አንተ እኔን የምር የምታውቀኝ ከሆነ አንተ ዝውጥ ስትል እኔ ምን አይነት ዝና ላይ እንደነበርኩ ልቦና ያውቅ ነበር ማለት ነው። አሁን እኔ እዚህ እዛ ማለት አልፈልግም። እኔን ሰው የትም አላውቀው፣ የትም አታውቀኝም፣ አላውቅም። ይሄንን በአራት ነጥብ ነው ልነግር የምፈልገው። ግን አየህ አለማወቅህ ማስከንም አድርገህም ሳታረግም ነው ፓፒ ላይ እዚህ ነህ አትናደጅ እንጂ ውሃ የጠጣሽው መቼ ስለሰው የአንድ ብር ዝርዝር እንደሌለው በግልጽ አሳይተሻል። መች ሻራዳ ልጅ